የካስተርድ ክሬም እንሰራለን። ዛሬ ደግሞ የምትሰራው ልጄ ናት። እዚህ ጋር ያው አንዳንዴ እንግዲህ ለልጆች ምግብ እንዲሰሩ መፍቀድ ጥሩ ነው ብዬ አስባለሁ። ዛሬ መስራት ያሰበች የካስተርድ ክሬም በጣም ስለምትወድ እሱን ነው የምትሰራው። አብራችሁኝ ሆኖ እዚህ ጋር እንግዲህ የሚያስፈልጉትን ግብአቶች ያው በድምጽ አልገባም በላይ ነው። የሚያስፈልጉትን ግብአቶች አዘጋጅተናል። በዋናነት እንቁላልና ወተት ነው። እንግዲህ ለሱ በዋናነት የሚያስፈልገን የእንቁላል አስኳል ማለት ነው። ብዛቱን እንደምንፈልገው መጠን ነው የምናደርገው። እንግዲህ እንደተለመደው እኛ እዚህ ጋር 4 እንቁላል ይበቃናል። እዚህ እሱን አዘጋጅተናል። የእንቁላል ነጩን ክፍል አንጠቀምም፣ ቢጫውን ብቻ ነው የምንጠቀመው ማለት ነው። በዚህ መልኩ እንደዚህ እዚህ ጋር እየለየች ነው። ሌሎችም የምንጨምራቸው ግብአቶች አሉን። አብሮ ስኳርም ያስፈልገናል። በዛ ያለ ጣፈጥ እንዲል ስኳር እንጨምርበታለን። ቫኒላ ወተትም እናደርጋለን። እንግዲህ መጨረሻ ላይ ደግሞ ሲወጣ የገበታ ቅቤ 1 ሾርባ ማንኪያ ያክል እንጨምራለን እና ትንሽ ጨው። የሚያስፈልጉን ነገሮች እነዚህ ናቸው። እንግዲህ እንደተለመደው የካስተርድ ክሬም በዋናነት ለካስተርድ ኬክ ቢሆንም የተለያዩ ነገሮች እንጠቀማለን። ግን እንደ ዳቦ ማባያም ይሆናል እና ኬኮች ላይም ቀብተን መብላት እንችላለን። ክሬሙን በጣም ተወዳጅ ስለሆነ ማለት ነው። ይሄንን ደግሞ እዚህ ጋር በቤታችን እንዴት እንደምንሰራ እናያለን። እንደምትወዱት ተስፋ አደርጋለሁ። እዚህ ጋር እንግዲህ ይሄንን ነጩን ክፍል ለሌላ ነገር መጠቀም እንችላለን። እንቁላል ጨምረንም ሌላ ነገር መስራት እንችላለን። እንግዲህ ስኳሩን እንደምንፈልገው ጣፈጥ ማለት አለበት። እዚህ ጋር ስኳር እዚህ ጋር 4 ሾርባ ማንኪያ ይሆናል። እንደምንፈልገው ብዛት ነው የምንጨምረው። እንግዲህ እዚህ ጋር እንቁላሉንና ስኳሩን እናዋህዳለን። ሌሎቹንም እንዲሁ ተራ በተራ እንጨምራለን ማለት ነው። ክሬሙ እንግዲህ በምንፈልገው ነገር መመገብ እንችላለን። እኛ ደግሞ እንግዲህ ዛሬ ኬክ ላይ ቀብተን ነው የምንበላው። እዚህ ጋር እንግዲህ በዋናነት የሚያስፈልገን ደግሞ ኮርን ፍሎር ያስፈልገናል። የበቆሎ ዱቄት ማለት ነው። በሱ ነው እዚህ ጋር እየሰራን ያለ ነው። ቆንጆ ክሬም ነው የሚወጣው በሱ። ኮርን ስታርች ማለት ነው። ኮርን ስታርች የሚለው በጣም ቆንጆ ነው እሱ። ፉርኖ ዱቄትን መቀላቀል እንችላለን። ትንሽ ደግሞ በተለያየም በፉርኖ ዱቄትን መስራት እንችላለን። ባለን ነገር ነው የምንሰራው። ግን ኮርን ስታርቹ የበለጠ ቆንጆ ሆናል። እኔ ብዙ ጊዜ ሰርቻለሁ በሌላ። ይሄኛው በጣም ቆንጆ ነው የሚሆነው። ቀጥለን ደግሞ እንግዲህ እዚህ ጋር በዋናነት ወተትን በጣም አስፈላጊ ነው። ውሃ እንጨምርበትም። ስለዚህ እንደዚህ 1 ብርጭቆ ወተት እናደርጋለን። ቀጥለን ደግሞ እዚህ ጋር ቫኒላም ጨምረናል። ሁሉንም እንግዲህ ተራ በተራ እናዋህዳለን። የሁሉንም መጠን እንግዲህ እኛ እንደምንፈልገው መጠን ነው የምናደርገው። ምንም ችግር የለውም። በዚህ መልኩ እንግዲህ ሁሉንም አዋህደናል። ቀጥለን እንግዲህ የምናበስልበት እቃ ላይ እናደርጋለን። በነገራችን ላይ ሊጓጉል ስለሚችል እዚህ ጋር መጀመሪያ ላይ ወንፊት እናጠለዋለን። ዱቄቱን አብረን ካረግን በኋላ እዚህ ላይ ስናደርግ እናጠለዋለን። እንግዲህ እንደዚህ ለሰስ ባለ እሳት የምንፈልገው ውፍረት እስኪመጣ ድረስ እንደዚህ እጃችንን ሳይቋረጥ እናማስለዋለን ማለት ነው።
ራሱ እየወፈረ ይመጣል። ከኛ የሚጠበቀው እጃችን ሳይነሳ እዚሁ ላይ እንዳለ ማማሰል ነው። እንግዲህ በዚህ መልኩ ትንሽ እየወፈረ ሲመጣ ይጓጓል ይመስላል፣ ግን በተማሰለ ቁጥር ይለቃል። መጀመሪያ ላይ ከጠለለ ምንም አይሉም። እንደዚህ ባማሰልን ቁጥር እየወፈረ ይመጣል። የጓጓለውም እየለቀቀ ነው የሚመጣው። እንደዚህ እጃችን ሳይቋረጥ መልሰን መላልሰን እንደዚህ ካማሰል ነው እንግዲህ መጨረሻ ላይ የምንመስለው ውፍረቱ ምንም ነገር የለውም። ቆንጆ ክሬም ሆኖልናል ማለት ነው። እናደርጋለን እንግዲህ በምንፈልገው ነገር ነው እሱን የምንበላው። እዚህ ጋር ደግሞ እኛ አሁን እንትን ያልነው የምንጠቀመው እዚህ ጋር ኬክ አለን። እዚህ ጋር ቆንጆ ኬክ ሰርተናል። እሱ ላይ ነው መቀባት የፈለገችው እሷና እሱ ላይ ቀበተን ደግሞ በጣም የሚጣፍጥ ነው። ልክ እንደ ነጭ ክሬም ነው የሚሆነው። እንግዲህ በዚህ መልኩ ከቀዘቀዘ በኋላ መልሰን እናወጣና እንደዚህ ስንመታው እየቀጠነ ይመጣል መልሶ ማለት ነው። እየመላለስን እንደዚህ በመጣነው ቁጥር እየቀጠነ ይመጣል። እሱን እንግዲህ በምንፈልገው ነገር ላይ ቀብተን መመገብ ነው ማለት ነው። እንግዲህ ልጆችም አዋቂዎችም የሚወዱት የካስተርድ ክሬም አሰራር ነው። ምንም የተለየ ነገር የለውም። የሚሸጠውም ልክ በዚሁ አይነት ነው የሚሰራው። እኛ እንግዲህ ይሄንን እንግዲህ እሷ ኬክ ላይ ቀብታ ነው መብላት የፈለገችውና እንደዚህ ኬኩ ላይ ቀብተን እንደዚህ ገደራረብን ልክ እንደ ዋይት ክሬሙ ይሆናል ማለት ነው። በጣም ነው የሚጣፍጠው። በነገራችን ላይ እንደዚህ ባለ ሁለት ተደራራቢ ኬክ ሰርታለች። እንግዲህ በጣም ቆንጆ የካስተርድ ክሬም ነው
የሰራ ነው። እናንተም ስሩና ሞክሩት እና በምትፈልጉት ነገር መመገብ ይቻላል። ልጆች እንግዲህ በዳቦም ቢበሉት በጣም ወደው ነው የሚበሉት። የከስተርድ ኬኩንም ከሰራችሁ በሱ ማድረግ ይቻላል። በዚህ መልኩ እኛ እንግዲህ በኬኩ ሞክረነዋል። እናንተም ስሩና ሞክሩት። እንደምትወዱት ተስፋ አደርጋለሁ። በሌላ ቆንጆ ቪዲዮ ደግሞ መልሰን እንገናኛለን። እስከዛው ግን ቪዲዮዬን ላይክ፣ ሼር፣ ሰብስክራይብ አድርጉልኝ። በጣም ነው የምወዳችሁ። በሌላ ቆንጆ ስራ ደግሞ መልሰን እንገናኛለን። ባይ